አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ብያለሁ። ውድና የተከበራችሁ የፋፊ ወሎ ቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ሆይ? አህለን አህለን ብያለሁ። ዛሬ ደግሞ ይሄ ምሳ እየሰራሁ ነው። እንግዲህ ኩሽናችን ይሄ ነው። ምጣዳችንም ይሄ ነው። እንጀራ የምንጋግርበት። እዚህ ደግሞ ወጥ እንሰራለን። ያው እንግዲህ እኛ እንደዚህ ነው ኑሯችን ይሄንን ይመስላል። ገጠር ነን፣ የገጠር ቤተሰቦች እንግዲህ ተወላጆች ነን። ኑሯችንም እንግዲህ በገጠር ይሄንን ይመስላል። ምሳ ልንሰራ ነው። አህሪቡ ምሳ ከኛ ጋር ናችሁ። ያው ምስር እያበሰልኩ ነው፣ ይታያቸዋል። ምስር ነው ማበስላ ያለሁት። ያው ገና እየበሰለ ነው። እንግዲህ ጥጄዋለሁኝ፣ አልበሰለም። ገና እያበሰልኩ ነው። ምስሩን ድፍን ምስር ነው የጣርኩት። በዚህ አይነት መልኩ እያበሰልኩ ነው። እንደገና ያው ደግሞ ቲማቲሜንና ሽንኩርቴን በዚህ አይነት መልኩ ደግሞ ሽንኩርቴ ልጅ ያለው አጣጥቤ አሁን ልከታተፍ ነው። ተከታተሉኝ። እንግዲህ ያው እንግዲህ ይሄ ነው እንትናችን። በዚህ አይነት መልኩ ሊገነፍልብኝ ነው መስል እሳቱን አብዝቼዋለሁኝ እና እንግዲህ ይሄንን ይመስላል እላችኋለሁ። አብሽሩልኝ፣ ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱን። አሁን እንግዲህ ይሄንን ይመስላል አያችሁት። በዚህ አይነት መልኩ እያነደርን ምጣዳችንን በዚህ እንጀራም ስንጋግር እንጀራችንን ለኮስ እናደርጋለን። በዚህ ደግሞ በጎን ጉልቻችንን ጎልፍ እናደርግና ምሳችንን እንሰራለን። በዚህ አይነት መልኩ ነው እንግዲህ ኑሯችን ይሄንን ይመስላል። በቃ ያው እንግዲህ ይሄ ነው በቃ። ሌላ እኛ አለ ኤሌክትሪክም ምንም አለ፣ ግን በብዛት ኧረ እኔ አሁን ገጠር እንደዚህ ነው በቃ። የለም ኤሌክትሪክም የለም እዛ እኔ እንኳን አለሁበት። ያው አለ ኤሌክትሪክም አለ፣ ግን ብዛት አሁን እንትን የለም። እንደዚህ ደስ አይልም። በማንኛውም ጊዜ አሁን ለምጣጣሉ ጥደን ይጠፋል። በቃ እንደዚህ እየሰራን ይጠፋል። በቃ አማራጫችን እንደዚህ መስራት ነው። እና ለማንኛውም ይሄንን ይመስላል። ተከታተሉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ያው አሁን እየመጠጠ ነው፣ እየበሰለልኝ ነው እና አብሽሩልኝ። እና ያው እንግዲህ ሽንኩርቴንም እየከታተፍኩ ነው። አሁን ልሰራ ነው። ይሄው ሽንኩርቴን ከተፍኩኝ፣ ታያችኋል አይደል? ሽንኩርቴን ከታተፍኩኝ በዚህ አይነት መልኩ አሁን ቲማቲሜንም ልቀጠቅጥ ነው። ከዛ ምስሬም ይኸው አሁን በሰለልኝ። አያችሁት? በደንብ አረፋው መረጠጠ ብስል አለ። አሁን እንግዲህ ልሰራ ነው ምሳ። ተከታተሉ። ምሳ ከኔ ጋር እሺ። ያው ምስር ድፍን ምስር ልሰራ ነው። ምርጥ አድርጌ ነው የምሰራው። ደግሞ ያው እንግዲህ ይህንን ይመስላል እላችኋለሁኝ። አብሽሩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እስኪ እንግዲህ ያው እንደ ሁኔታው የገጠርን ያው ማንኛውንም ኑሮ ሁሉንም እናሳያችኋለን፣ እንዴት እንደሚኖር ባትኖሩበትም ያው የሚኖረው ሰው እንዴት እንደሚኖር ታይታላችሁ ማለት ነው። አብሽሩ። ለማንኛውም ተከታተሉኝ እሺ። እና ያው እንግዲህ አሁን በሰለልኝ። ምን አደርጋለሁ መሰላችሁ? አሁን ይሄንን እዚህ ጋር ገለብጣለሁ። ለምን ይሄ ጥቁር ብረት ድስት ነው። አጥቁር ይጠቁራል። በታጥቦ አይዘለቅም እንደዚህ ማለት ነው። አንድ የግዴታ የእንጨት አሁን እኔ ትልቅ አለኝ እንደዚህ መካከለኛ የእንጨት እንደዚህ እንሰራራበት አለ። ያው በተቻለና አቅም እናጥባለን። እንደዚህ ጥላት ምናምን እንዳያበላሸን። መጥቆሩ ግን አይቀርም፣ ይጠቁራል። አሁን ሌላ ብረት ድስት ላይ እዚህ ላይ ገለብጣለሁኝ። ይሄ ከበሰለልኝ እዚህ ጋር ገልብጬ መልሼ በዚሁ እሰራለሁኝ። ሽንኩርቴንም ምኔንም አሁን እንትን አልኩኝ፣ ከታተፍኩኝ። እዚህ ጋር አሁን ምስሩን እዚህ ጋር ገለብጣለሁኝ። እዚህ ብረት ድስት ላይ ምስሩን ገለብጥና ከዛ ያው ሽንኩርቴን እንደዚህ ከታተፍ ያለሁኝ። ቲማቲሜንም በቃ አዘገጃጅቻለሁ። ይሄው ቲማቲሜንም ቀጥቅጫለሁኝ፣ አዘገጃጅቻለሁ። ከዛ አሁን እዚህኛው ላይ ገለብጥና መልሼ ደግሞ በዚሁ አቁላላለሁ ማለት ነው። ለምን ይሄ በጥደው ያበላሽብኛል፣ ያጠቁርብኛል። አንድ ጊዜ የጠቆረው እንግዲህ በዚሁ ነው የምሰራው። በቃ በዚህ መልኩ ተከታተሉኝ። በዚህ ነው እንደዚህ አዳር በመላ ይሏችኋል። የኛ ሀገር እንደዚህ ነው የምንኖረው። ሁለት አይነት ብረት ድስት አለ እና አንዴ እንግዲህ ውስጥ የምንሰራበት በከሰልም አይበላሽም እንትን
ብረት ድስት አያስበላሽም። ከሰልም እንደገና ያው በኤሌክትሪክም እንደዚህ መብራት ካለ በመብራት የምንሰራበት ድስት አለ። ይሄ ግን የእንጨት የተወሰነ አለ። ያው ይታጠባል፣ ችግር የለውም፣ ግን አይለቅም እንደዚህ ብዙም። ሁልጊዜ ደግሞ መፈተጉ ያው አስቸጋሪ ነው። ውስጡን በደንብ አድርጎን እያጣብን ያው መስራት ነው። እንደዚህ ነው ነገሩ እላችኋለሁ። ተከታተሉኝ፣ አብሽሩልኝ። ያው በተቻላችሁ አቅም ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ በዚህ አይነት መልኩ ነው ኑሮውን የምንገፋው እያልኳችሁ ነው። ተከታተሉኝ እና ይኸው እንግዲህ እንደነገርኳችሁ ገለበጥኩኝ። አሁን በዚህ እያቅላላሁ እሰራለሁ። ታያችኋል። ያው በጥንጨት የሀገራችን ነው እንግዲህ ሁሉም ነገር ከዚሁ ቆረጥ እያደረግን የምንጠቀመው መግዛት የለም። ያው እንግዲህ የላችሁ እያበሰልኩ ነው። ሽንኩርቴን እንትኔን ምስሩን እዚህ ጋር ገለበጥኩት። ያው እንደነገርኳችሁ ያው ከዚህ ጋር ገልጫለሁኝ። ከዛ እንደዚህ አድርገን አዳር በመላ እያልን ይዘናል እላችኋለሁ። አብሽሩልኝ፣ ታከሉኝ። ይሄው እንግዲህ በርበሬ ጨመርኩኝ። በርበሬን እያቁላለሁ ነው። አያችሁ እዚህ አይነት መልኩ በርበሬን አቁላልቼ እኔ በበርበሬና መጀመሪያ ሽንኩርት ጠብሳለሁ። ከዛ በርበሬ እጨምራለሁ። በርበሬን ጥብስ ካለልኝ በኋላ በዘይቱ ከዛ ቲማቲም እጨምራለሁ። መጀመሪያ እኔ እንትን ምለው እንትን ነው። ይሄ ምንድነው በርበሬ ነው የምጨምረው። እና እዚህ አይነት መልኩ እያረግን እንሰራለን እላችኋለሁ። እናብሽሩልኝ። ይሄው ቲማቲሜንም ጨመርኩ። በዚህ አይነት መልኩ እንሰራለን። ከዛ ከበሰለልኝ ከተቁላላ በኋላ ምስሬን እጨምራለሁ። የበሰለው ምስር ከዛ እዚህ አይነት መልኩ በጣም ብስል ካለ በኋላ ምስሬን ጨምርና ከዛ በኋላ ከልሳለሁ። ውሃ ደግሞ ጨምራለሁኝ። በዚህ አይነት መልኩ እንግዲህ ምሳ እየሰራሁ ነው። ተከታተሉኝ እላለሁኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን እና ይሄው እንግዲህ በዚህ አይነት መልኩ እያቁላለሁ። ቀስ እያልኩኝ እሳቱን አላበዛም፣ በረድ አድርጌ ነው እሳቱን የማቁላለሁ እንዳያቃጥልብኝ። እና ያው እንግዲህ እየበሰለልኝ ነው አሁን ምንም አይልም። ከዛ ነጭ ሽንኩርት አሁን ቀጠቅጣለሁ። ልጫለሁ ነጭ ሽንኩርቴን። ከዛ ነጭ ሽንኩርት ከመጨረሻ ላይ ነው እኔ የማያረገው፣ ግን አንዳንዶቹ አብረው ያቁላላሉ። በተለይ በብዛት የማይወዱ አሁን ሰዎች አብረው እንትን ይጠብሱታል። ቆንጆ ነው። እኔ ግን ያው ከላለስኩ በኋላ ነው ትንሽ ጨው አድርጌ ቅጥቅጥ አድርጌ ከላለስኩ በኋላ ነው ነጭ ሽንኩርት የምጨምረው። ይኸው አሁን ልጫለሁኝ። በዚህ አይነት መልኩ ቀጠቀጥና እስከዛ ድረስ እየበሳሰለልኝ ምስሬን ጨምራለሁ። አሁን ትንሽ ከበሰለ በኋላ ምስር ጨምራለሁ። ከዛ መከላከላልሽ ስጨርስ ነጭ ሽንኩርቴን ጨምራለሁ። በቃ ምሳ ተሰራ ማለት ነው። እንግዲህ ይሄ ነው እኛ ጋር ሩዝ ቀይ ወጥ አልጫ ምናምን ምን የለም እንደረባ ሀገር። አንድ ጊዜ በቃ እንደዚህ ምስራችንን ሰራን። ሽሮ የሚፈልግ እኔ ግን ሽሮ ሰራለሁ። ለምን ይሄ ምስር ብዙም እንትን አይለኝም። እኔ ሽሮ ወዳለሁ። ዝም ብሎ በርበሬ የሌለው ሽሮ መጥቷል። እሷን ስራ አደርጋለሁ። ከላስ በቃ እንደዚህ ነው ማለት ነው። ለራሴ ነው ያን ነው። እና በዚህ አይነት መልኩ ነው። አብሽሩ። ይሄ እንግዲህ በዚህ አይነት መልኩ በሰለልኝ። ትንሽ አረኩ ጨመርኩ። ያው ከምስር ውሃ እያረኩ ነው የማቆላለው። አሁን እጨምራለሁ እንግዲህ ምስሬን። እና ይሄንን ይመስላል። አብሽሩልኝ። ትንሽ ውሃ ጣላረኩበት። ከዛ ይምታውና ምስሬን
ምስር እጨምራለሁ። خلاص አሁን እየጨረስኩ ነው እላችኋለሁ። ያው እንግዲህ ጨራረስኩ ከላለስኩኝ ይሄንን ይመስላል ወጤ የሰራሁት። ካያችሁት ትንሽ ብረት ድስቷ አነስ ስለምትል ያው ከሽንኩርቱ ምናምኑ ጋራ ምስሩ ትንሽ እንትን አለብኝ። ብረት ድስቱ አነስ ብላለች እንጂ በደንብ ያው በሰለ። በቃ እንግዲህ ጨራረስኩ። ነጭ ሽንኩርቱ ምንም አስገባባሁኝ ከላለስኩ ማለት ነው። በዚህ አይነት አሁን በቃ በደንብ ምጥጥ እስከሚያረጥ ድረስ አረፋውን ይበስላል። ማውጣት ብቻ ነው ካሁን በኋላ እላችኋለሁኝ። ምሳ አህሪቡ ብያለሁኝ እና ሁላችሁንም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ደግሞ ቀጣይ ኢንሻአላህ ሰላም እንገናኝ እላለሁ። ቻው ባይ ባይ።